ሰላም ጤና ይስጥልን እንደምን አላችሁ? ለዛሬ ልነግራችሁ የፈለኩት የኢትዮጵያ መንግስት አዳዲስ የክሪፕቶ ህጎች እያወጣ ነው። ይህም በቴክባ ኢትዮጵያ ላይ አዲስ ዘገባ ወጥቶ ነበረ ትናንትና ማለት ነው። ይህ ዘገባ እንደሚያሳየው ከሆነ ወደ 7 የሚጠጉ የክሪፕቶ ከረንሲ ኤክስቼንጆች ህገወጥ ስራ ሲሰሩ አግኝቻቸዋለሁ ወይ ደግሞ ለመኒ ላውንደሪንግ እየጠቀሙ ነው ብሎ መንግስት ዘግቷል። እነማን ናቸው ኤክስቼንጆች የሚለው እስካሁን የተባለ ነገር የለም። እኔ ግን ልነግራችሁ የመጣሁት እነዚህ ኤክስቼንጆች እንደዚህ አይነት ከታገዱ የእናንተ ገንዘብ እዛ ከሆነ ምንድነው ማድረግ ያለባችሁ የሚለው የጥንቃቄ መልእክትና ገንዘባችሁ እንዴት ማዳን እንዳለባችሁ ነው የምነግራችሁ። እስከ ቪዲዮ መጨረሻ አብራችሁ ነው። ለዚህ ቻናል አዲስ ከሆናችሁ ደግሞ ቻናሉን ሰብስክራይብ ማድረግ እንዲሁም ቪዲዮ ላይክ በማድረግ ጀምሩ። ምንድነው ነገሩ ታውቃላችሁ? መንግስት ከዚህ በፊት ከጁላይ 23 ያለፈው አመት ፌብሩዋሪ ጀምሮ ክሪፕቶ ካረንሲ ላይ ህግ እያጸደቀ ነው። በዚህ በኩል እንደገና ደግሞ በሌላ በኩል ደግሞ አዳዲስ የቢትኮይን ማይኒንግ ካምፓኒዎች ደግሞ እየተከፈቱ አገልግሎት ሲሰጡ አገሪቱ የኤሌክትሪክ ለነሱ እየሸጠችና ሰርቪስ እየሰጡ ነው ያሉ። ይሄ በራሱ ግራ የሚያጋባ ነገር ነው። አንዱ ግራ የሚያጋባ በዚህ በኩል በጣም ጉዳት ያለው ማይኒንግ እና አሜሪካ እና አውሮፓ እንዲሁም ሌሎች አፍሪካ ያደጉ ሀገራት የሚከለክሉት የቢትኮይን ማይኒንግ ፕሮሰሲንግ ካምፓኒ ከፈቅዶ የራሻ እና የቻይና ካምፓኒዎች መጥተው በስርዓት እንኳን ገንዘብ ሳይከፍሉ እንደገና በዚህ በኩል ደግሞ የሚሰራውን ክሪፕቶ ባን ማድረግ በጣም አስቸጋሪ ጉዳይ ነው። ለነገሩ ለመቆጣጠር ሙስናን ለመቆጣጠር ወይ ደግሞ ባለስልጣናት መኒ ላውንደሪንግ በክሪፕቶ በኩል እያደረጉ ገንዘብ ያሸሹብኝ ነው የሚለው። የሆነ ሆኖ ግን እናንተ በእነዚህ 7 ኤክስቼንጆች እንግዲህ ሞስት ፕሮባብሊ ትልልቆቹ ይሆናሉ ብዬ አስባለሁ። እንደነ ሜክሲ፣ ባይናንስ፣ ኦኬክስ ሌሎች ሊሆኑ ይችላሉ። ስለዚህ እስካሁን የተባለ ነገር የለም። ግን በእነዚህ ኤክስቼንጆች ገንዘብ ያላችሁ ሰዎች ምን ማድረግ አለባችሁ የሚለው ነው። ከዚህ በፊት ምንድነው አትደናገጡ። አንድ ነገር ልነግራችሁ የምፈልገው ምንም መደናገጥ አያስፈልግም። ይህ ነገር ይሄ በቀላሉ ሃንድል መሆን ይቻላል። የመጀመሪያው ጥያቄ የእናንተ ችግር አይደለም፣ መንግስትን ያገደው። ስለዚህ እነዚህ የክሪፕቶ ኤክስቼንጆች ሆፕፉሊ ምንድነው የሚያደርጉት? ብዙ ጊዜ እንደዚህ አይነት ነገር ሲታይ ምንድነው የሚደረገው? ኢሜይል ይላክላችኋል። የተወሰነ ግሬስ ኦፍ ፔሪድ ወይ ደግሞ ክሪፕቶችን የምታወጡበት ጊዜ ይሰጣችኋል ማለት ነው። ኢሜይል ይላክና በዚህ ጉዳይ እንትን ተብለናል፣ ስለዚህ ከዚህ እስከዚህ ቀን ክሪፕቶቹን አውጡ ይሏችኋል። ምናልባት ልትከለከሉ የምትችሉት አዲስ ዲፖዚት ማድረግ ነው የምትከለከሉ እንጂ ያለውን ገንዘብ ማንም ይዞ አይሄድም። ይህንን አዌር እንድትሆኑ ፈልጋለሁ። በጥቅሉ እዚህ ጋር ያለ ገንዘብ የጠፋ ምናምን ብላችሁ እንዳታስቡ። ሁለተኛው እንዴት አድርጌ ላስቀጥል የሚለው ደግሞ ምንድነው የሚሆነው? ገንዘባችሁን ለማስቀጠል ምን ማድረግ አለብን የሚለው የመጀመሪያው እገዳው ከመንግስት እና ከግለሰብ። ለምሳሌ ኤክስቼንጁ ለቆ የሚወጣ ከሆነ ኦልሞስት አናውንስ ያደርጋል ብዙ ጊዜ የሚታየው ማለት ነው። ከዚህ በፊት ኤክስቼንጁ ራሱ አልፈልግም ብሎ የሚወጣ ከሆነ ለምሳሌ አሁን ባይናንስ ከኢሮፕ አልፈልግም ብሎ ወጥቷል። ምክንያቱም ህጉና ስርዓቱ መጠበቅ አልፈለገም። ስለዚህ ወጥቷል። በጠቅላላ በአውሮፓ ከ20 ሚሊዮን በላይ ደንበኛ ነበረው። እነዚህ ደንበኞቹ ገንዘባቸውን እንዲያወጡ አናውንስ አድርጓል ማለት ነው። ስለዚህ እዛ ያሉ ሰዎች ደግሞ ገንዘባቸውን ያወጣሉ ማለት ነው። አሁን ግን ባይናንስ ኢትዮጵያ መልቀቅ አይፈልግም ወይ ደግሞ ሌሎች ኤክስቼንጆች የኢትዮጵያ ዩዘርን መልቀቅ አይፈልጉም። ነገር መንግስት ነው ጫና እያደረገ ያለው። ስለዚህ ምንድነው የሚሆነው? እነሱ በግልጽ ኢሜይል ላይ ልኩ ይችላሉ። ስለዚህ ምንድነው የሚደረገው? እስከ ተቻለ ጊዜ ይቀመጣል። ለምሳሌ በኢትዮጵያ ኔትወርክ ቢታገዱ ኢትዮጵያ ኤሪያ ውስጥ ዳውንሎድ ማድረግ አፕ ፈንክሽናል እንዳይሆን ቢደረግ ምንድነው ሊደረግ የሚችለው? በቪፒኤን መጠቀም ይቻላል። ግን ከዚህ ሁሉ ደግሞ ስጋት ካለባችሁ ገና ካሁኑ ኤክስቼንጅ ላይ ገንዘብ ያላችሁ ሰዎች ወደ ትረስት ዋሌት ብታዞሩ ጥሩ ነው። ወይ ሜታማስክ ትረስት ዋሌት እና እንደዚህ ዋሌቶች ጠቅላላ ኢቭን ባይናንስ እንትታችሁ ባይናንስ ዋሌት መጠቀም ይቻላል። ይሄ ነገር ምንድነው የሚጠቅማችሁ? ዋሌት ላይ ሲሆን ገንዘቡ መንግስትንም አክሰስ ማድረግ አይችልም፣ ማንም ይሄን መቆጣጠር አይችልም። ስለዚህ አፓችሁ ትራክ ሊደረግ አይችልም። ነገር ግን በጀመላ መንግስት ይሄንን ነገር መቆጣጠር ማስቆም አይችልም። ከዚህ በፊት ያለፉት ታሪኮች ስናይ ለምሳሌ ቻይና በ21 ጀምሮ እስከ 2013 ጀምሮ እስከ አሁን ያለንበት 26 ባለፈው ድረስ በጣም ብዙ ስትሮንግ የሆኑ ህጎችን አውጥታ ነበር ክሪፕቶ ባን የሚያደርግ። ነገር ግን የክሪፕቶ ተጠቃሚ በጣም እየጨመረ ነው ሄደ። የሆነ ጊዜ ቪዲዮ ሰርችላችሁ ነበር፣ ወደ በኋላ ተመልሳችሁ ማየት ትችላላችሁ። የፒቲፒ ቪዲዮ ላይ ከ2013 የክሪፕቶ ባን የህግ በኋላ በጣም የክሪፕቶ ተጨማሪ ደግሞ ብዙ ኤክስቼንጆች ተፈጠሩ። በጣም ብዙ ሰዎች ክሪፕቶ ሆልድ ማድረግ ጀመሩ ቻይና ስቲል ደረጃ ይዛለች ማለት ነው። ሌላው በናይጄሪያ እንደዚህ አይነት ነገር ተፈጥሮ ነበር፣ ልክ አሁን የኢትዮጵያ መንግስት እንደሚያደርገው። ነገር ግን ክሪፕቶ ብሎክቼን ነው፣ ክሪፕቶ ሶሉሽን ነው። ክሪፕቶ ለዚህ በጣም ውጥንቅጡ ለገባው ዓለም ወይ ደግሞ እንደ መፍትሄ የሆነ ነገር ነው። ቴክኖሎጂ ማስቆም አይፈልግም። ብዙ ሰው እንደምታዩት አሁን የመንግስት ግብር እያያችሁ ነው አይደለ? አንዱ ፍራቻውም እሱ ነው። ግብር እያያችሁ ነው። አሁን በዚህ ሰሞን የግብር ሳምንት ነው። ትንሽ ካፌ ምናምን 1 ሚሊዮን 2 ሚሊዮን ነው እየተባለ ያለው። ሱቆች 40 ሺህ 50 ሺህ 100 ሺህ እየተባሉ ነው። ስለዚህ ሰው አሁንም ቢሆን ይህንን ነገር የሚሰማ ከሆነ ገንዘቡ በክሪፕቶ ማድረጉ አይቀርም። ስለዚህ እናንተ መፍራት የለባችሁም። እንዲያውም ፊዚካል አሴት ነው የሚያስፈራው። ሊያዝ ይችላል
ሳሙን መጥቶ አክሰስ ሊያደርገው ይችላል፣ ሊያሽግብ ሊወርስ ይችላል። ይሄኛው ማድረግ አይችልም። ምክንያቱም ይሄንን ለማድረግ ግን አንደኛ ዋሌት በተጠቀሙ መልካም ነው። ዋሌት ተጠቀሙ። ዋሌት የክሪፕቶ ዋሌት ተጠቀሙ። ዋሌት ስትጠቀሙ ወርዳችሁ ደህና ቦታ ላይ አስቀምጡ። ከዛ በኋላ ማንም አክሰስ አያደርገውም። ቢትኮይን ማስቀመጥ ትችላላችሁ። ኢቴሪየም፣ ዩኤስዲቲ የፈለጋችሁትን ገንዘብ ክሪፕቶችሁ ላይ ማስቀመጥ ትችላላችሁ። ስለዚህ ለዛሬ ያለኝ መልእክት ይሄ ነው። ሀሳብ አስተያየታችሁ እናንተ አስቀምጡልኝ። ምን ታስባላችሁ? መንግስት በዚህ መንገድ የሚቀጥል ይመስላችኋል ወይስ ይህንን የቢትኮይን ወይ ደግሞ የቢትኮይን ማይኒንግ ካምፓኒ እየፈቀደ ደግሞ እንደገና ክሪፕቶ መከልከልንስ? እኔ የሚመስለኝ አሁንም ቢሆን ክሪፕቶን ከልክሎ ስለማያድነው እንደገና ክሪፕቶ ከልክሎ ማዳን ስለማይቻል አዳዲስ ህጎች እያወጣ ይመስለኛል። ስለዚህ ህጎች እስኪወጡ ወይ ደግሞ አገር በቀል ለምሳሌ እንደ ንዋይ የኢትዮጵያ ስቶክ ኤክስቼንጅ አፕ ለምሳሌ ንዋይ የሚባል አለ፣ ንዋይ ሲክስ እንደዚህ አይነት ክሪፕቶ አፕ እስኪፈጠር ወይ ደግሞ ሬጉሌሽኖች እስኪወጡ ነው ይመስለኛል እንደዚህ የሚደረገው እንጂ ሙሉ በሙሉ ሀገሪቱን ከክሪፕቶ ባን አድርገህ ከዲጂታል ኢኮኖሚ ሰውረህ ወይ ደግሞ እንደ ኤርትራ እና እንደ ሰሜን ኮሪያ እንደዚህ አድርገህ ማይሆን ነገር ነው። ምክንያቱም መንግስት ስራ የለውም፣ መፍጠር አልቻለም። ደግሞ በራሱ መንገድ ደግሞ የወጣት ተፍጨጭሮ የፈጠረው ስራ ደግሞ ከቀማ እንግዲህ የሚሆን ነገር አይደለም። በጣም ከባድ ነው። እስኪ እናንተ ሀሳብ አስተያየታችሁ አስቀምጡ። ሶሉሽን የምትሉትም ስለዚህ ጉዳይ ብትነግሩኝ ደስ ይለኛል። አመሰግናለሁ።